ጠቀስኩ እንዲከብዳችሁ ብዬ ሳይሆን ተላላፊ ደግሞ የቆዳ በሽታዎች አሉ። ተላላፊ ከሆኑ የቆዳ በሽታዎች ደግሞ እጅግ አስፈሪው እጅግ ከባዱ የቁምጥና በሽታ ነው። የስጋ ደዌ አይባልም እንደዛ? እሺ ይቅርታ። ከ26 ዓመት በፊት ነው ከኢትዮጵያ ወጣት ነው። አንዳንድ ነገር ስል እንግዲህ የስጋ ደዌ እሺ፣ የስጋ ደዌ መነሻው ባክቴሪያ ነው እና ያ ባክቴሪያ በትንፋሽ ሊተላለፍ ይችላል። ነገር ግን ቶሎ አይደለም የሚተላለፈው። እግዚአብሔር መሐሪ አምላክ ነው። እንደ ጉንፋን ቢተላለፍ ዛሬ እዚህ አንሆንም ነበር። በጣም ቀስ ብሎ ነው የሚተላለፈው። ነገር ግን በትንፋሽ ውስጥ ባሉ ውሃ ዘል ነው አይደል? ትንፋሻችን በዛ አድርጎ ነው የሚተላለፈው እና ባክቴሪያው መጀመሪያ የሰውነትን ሙቀት መቋቋም ስለማይችል ጥግ ጥጉን ነው የሚሄደው፣ ዳርዳሩን ቆዳ ላይ የሚሰፍረው። ለዛ ነው ቆዳችን ወደ ሰውነታችን ውስጥ ሳይሆን የመጨረሻው ሰውነታችን የመከላከል ስራ የተሰጠው ስለሆነ በውጭ ነው ያለውና ቀዝቀዝ ይላል ከሌላው የሰውነታችን ክፍል። ያንን ስለሚፈልግ ቆዳው ጋር ሰፍሮ በቆዳችን ውስጥ ያሉትን ስሜት ሰጪ አካላት እነሱን ማገት ይጀምራል ማለት ነው። የኤሌክትሪክ መስመር ያያችሁ እንደሆነ ያው ሰውም ሲጨብጠው እንዳይጎዳም ነው፣ ግን በላስቲክ የተሸፈነ ነው አይደለም? ሽቦ ሰው ጨብጦት እንዳይጎዳ ብቻ ሳይሆን ቶሎ እንዲተላለፍም ኤሌክትሪኩ ቶሎ እንዲተላለፍ ይረዳዋል። ሰውነታችንም ውስጥ የሰውነታችን አሰራር በኤሌክትሪክ ኃይልና እንቅስቃሴ ላይ የተመሰረተ እንደመሆኑ መጠን እግዚአብሔር ራሱ ያበጀው ሽፋን አለ በነርቮቻችን ላይ የስሜት ህዋሳት በትክክል እንዲሰሩ፣ ጭንቅላት ሲያዝ እጅ እንዲንቀሳቀስ፣ ቃላት ከአፋችን ከልሳናችን እንዲሰሙ የሚያደርጉ ነገሮች በፍጥነት እንዲደረጉ ሽፋን እንደ ያው የላስቲኩ አይነትም ባይሆን ከዛም የተሻለ ነገር አለ ማለት ነው። እነዚህ የስጋ ደዌ ባክቴሪያዎች ገብተው የሚያጠቁት እሱን ነው እና ያንን ካበላሹ በኋላ ያ ስሜት ሰጪው የቆዳ ክፍል ስሜት መስጠቱን ያቆማል ማለት ነው እና ከዛም ያለፈ ሌላ ጉዳት አለ። ላብ ሰውነትን ለማቀዝቀዝ ሰውነት የሚያደርገው እንቅስቃሴ ሁሉ ይገታል። በዛ ምክንያት ቆዳ ሳስቶ የመድረቅ አይነት ባህሪ ያመጣል። በሽታው እየገፋ ሲሄድ ቅንድብ የማራገፍ ከዛ ደግሞ የሰውነታችንን አሰራር በጣም ስለሚያወዛግብና ስለሚያጨናንቅ አጥንት የሚሰሩ የሰውነታችን ክፍሎች በየዕለቱ ነው የሚሰሩት እና አጥንት የሚሰራው ያው ሰሪ ክፍል አለ። የተሰራውን ደግሞ የሚያስተካክል ልክ እንደ ጠራቢ መሾል የሌለበት ክፍል እንዳይሾል ወዘተ እንደዚህ አይነት ስራ የሚሰሩ የሰውነት ክፍሎች አሉ እና እነሱ እንዲያይሉ አድርጎ አጥንቱን እንዲሰባብሩት ያደርጋል። በዛ ምክንያት ለምሳሌ አፍንጫችን ውስጥ ያለው አጥንት ልክ የድንኳኑ ምሰሶ ሲወርድ እንደዛ አይነት ነገር ያደርግና ያንን አጥንት አበላሽቶት አፍንጫ እንዲበላሽ ያደርጋል። አጥንትም የጣት አጥንቶች የእግር አጥንቶች እንደዛ እየተበሉ እየተሰረሰሩ እንዲሄድ አድርጎ ያው ጣቶቹ እያጠሩ ይሄዳሉ እና ብዙ ሰው ወይ ጣቶቹ የረገፉ እንደዚህ አይነት ይመስሏል። ነገር ግን ጥቃቱ ራሱ ከሰውነት ውስጥ ነው የሚመጣው። ባጭሩ ይሄ እጅግ በአሰራሩም ረቂቅ የሆነ ባክቴሪያ ሆኖ የሰውነትን ቆዳ ላይ ያሉትን ስሜቶች የስሜት ህዋሳት ከጎዳ በኋላ ራሱ ሰውነት በራሱ ላይ እንዲነሳና ራሱን እንዲያጠፋ የሚያደርግ በሽታ ነው ማለት ነው። ቀስ እያለ ነው ሰውነት ውስጥ የሚሰራው። የረጅም ጊዜ እቅድ ያለው
በሽታ ነው። የባክቴሪያው ሴሎች ደግሞ ቶሎ ቶሎ በፍጥነት ተለዋውጠው የሚበላሹ አይነት አይደሉም እና ቋሚ የሆነ ቆይታ አላቸው ማለት ነው። በመካከለኛው ምስራቅ ይሄ በሽታ በተለይ በጣም እንዲስፋፋ ካደረጉት ነገሮች ክስተቶች ሁለቱን ለመጥቀስ ያህል የመጀመሪያው ታላቁ እስክንድር ትዝ እንደሚላችሁ ከግሪክ ተነስቶ የዛሬ ኢራን የምትባለውን የፋርስን መንግስት ከወረረ በኋላ እዛ ካስገበረ በኋላ ደግሞ ወዲህ ወደ ኢራቅ አካባቢ ተመልሶ እስከ ግብጽ ድረስ መምጣቱን ታስታውሳላችሁ። ግብጽ እስከ ዛሬ ድረስ እስክንድሪያ የምትባል ከተማ አለች አይደለም? እና ያው እንደምታውቁት የጦርነት እና የወታደሮች እንቅስቃሴ ባለበት ቦታ አንድ ቦታ ያለ ባህል ሊሆን ይችላል፣ ምግብ ሊሆን ይችላል፣ ቋንቋ ሊሆን ይችላል፣ በሽታም ሊሆን ይችላል፣ አብሮ ነው የሚሄደው። በዛ ምክንያት የበሽታው መስፋፋት የሮም ታሪክ ጸሐፊዎች እነ ሄሮዶተስ እነ ታሲተስ ይህን ነገር ሲዘግቡ እነ ፕሊኒ ሲጽፉ ስለዚህ የበሽታው መሰረት ግብጽ ነው ይላሉ። በአባይ ወንዝ አካባቢ የሚኖሩ ሰዎች በዛ በሽታ ተጠቂዎች የዛ በሽታ ሰለባዎች ቢሆኑም የእስክንድር ጦርነቶች ይሄ ነገር እንዲስፋፋና ወደ ጣሊያንም እንዲመጣ አድርገዋል ይላሉ። ከዛ ደግሞ ከግሪኮቹ በኋላ ደግሞ በመካከለኛው ምስራቅ ብርቱ የነበረው የማ መንግስት ነው አላችኋል? የሮም መንግስት አይደል? የሮም መንግስት ደግሞ ፖምፔይ የተባለው የጦር መኮንን አካባቢውን ሲያስከብር ኢየሩሳሌም ድረስ ሁሉ ሄዶ ነበር። በሱ ጊዜ ደግሞ ይሄ ነገር በጣም እንደተስፋፋ ደግሞ የሚናገሩም አሉ። ስለዚህ ጌታ ኢየሱስ ክርስቶስ ፖምፔይ ደግሞ ከክርስቶስ ልደት በፊት አንድ ባልሳሳት 70 እስከ 100 ዓመታት በፊት ነው ወደ ኢየሩሳሌም መጥቶ የነበረው። ባጭሩ በዛ አካባቢ የነበሩ ሰዎች አሁን ሁሉም የአንድ ቋንቋ ተናጋሪ ሰዎች የመሆናቸውን ያህል ቋንቋውን ደግሞ ግሪክ ነበራል። ቃላችንም መጽሐፍ ቅዱስም አዲስ ኪዳን የተጻፈው በግሪክ ነው። አንድ አይነት ቋንቋ የነበረውን ያህል በብዙዎችም ዘንድ ተመሳሳይ አስተሳሰብ ነበር። የበሽታዎቹም አይነቶች ተመሳሳይ መሆን ጀመሩ ማለት ነው እና ዘሌዋውያን ላይ የቆዳ በሽታ ለምጽ ተብሎ የተተረጎመው ማለት ነው ከዕብራይስጡ ለምጽ ተብሎ የተተረጎመው ነገር ስታዩትም እዛ ላይ ሰፊ የሆነ ትርጉም ሊሰጠው የሚችል ጉዳይ ቢሆንም ካሉት የቆዳ በሽታዎች እጅግ ከፍተኛ ፍርሃት ሊያመጣ የሚችለው እጅግ ጠንቅ ሊሆን የሚችለው ይሄኛው ነው፣ የስጋ ደዌ የምንለው ነገር ማለት ነው። ዘሌዋውያን ላይ አይታችሁ እንደሆነ ካህኑ አንድ ሰው የቆዳ በሽታ አለበት ወይ የሚለውን ነገር ከፈተሸ በኋላ ለ7 ዓመት እንዲገለል ይደረጋል እና ከ7 ቀናት በኋላ እንደገና ሲመረመር ያ ነገር ወይ አልተሰራጨ እንደሆነ ወይ አልተስፋፋ እንደሆነ ተመልሶ ወደ ማህበረሰቡ የመቀላቀል እድል ነበረው። የስጋ ደዌን ግን ካሰባችሁ እንደዚህ በቀላሉ የሚመለስ አይነት ጉዳይ አይደለም። እንደውም አይመለስም። ባጭሩ በጥንት ከነበሩ መፍትሄዎች ውስጥ ትንሽ ሻል የሚል መድኃኒት የነበራቸው ህንዶቹ ናቸው። ግሪኮቹን ያየን እንደሆነ እንደ ጌለን አሁን የታወቀ በዛ በግሪኮቹና በሮማውያን ጊዜ የታወቀ ሐኪም የነበረው ሰውዬ ምንድን ነው የሚለው? የስጋ ደዌ ያለበትን ሰው ደም ማፍሰስ ጠቃሚ ነው ይላል። ደም ውስጥ ነው በሽታው። ስለዚህ ደሙ ፈሶ አስቡት፣ ከስንት ድካም በኋላ በሽታው ሳይለቅ ይገኛል። ወይንም ደግሞ እጅግ መርዛማ የሆነ እባብ ወስደን ቀቅለ ነው ያ ሰው እንዲጠጣው ወይም እንዲበላው የማድረግም ነገር ነበር። የህንዶቹ ግን ትንሽ ሻል ያለ ነገሩን ትንሽ ማስታገስ የሚችል ነገር ቢኖርም ባጭሩ የስጋ ደዌ ያለበት ሰው ከዘመዶቹ ከመደበኛ ህይወቱ ተቆራረጠ ማለት ነው። ኦሪት የሚሰጠው ማስጠንቀቂያ ምንድን ነው? በግልጽ ይሄ ሰው በሽተኛ ከሆነ የበሽታው ሰለባ ከሆነ ጸጉሩን አንጨባሮ ይላል ኦሪቱ፣ እንደዚህ ይላል። የተቀዳደደ ቡትቶ ልብስ ለብሶ ከማህበረሰቡ ተገሎ
ከተገለለበት ቦታ ደግሞ ሰዎች ያለፉ እንደሆነ አፉን ሸፍኖ ይላል እስከ ላይኛው ከንፈሩ ድረስ አፉን ሸፍኖ ምንድነው ማለት ያለበት? እርኩስ 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 ወይም ንጹህ ያልሆንኩ። ይህንን ነው የሚለው ቀጥተኛ ትርጉሙ እሱ ነው። አንክሊን የሚለው የእንግሊዝኛ ቃል የተሻለ ይተረጉመዋል። ንጹህ ያልሆንኩ እና ይሄንን ሰዎች በሚሰሙበት ጊዜ አላፊ አግዳሚ ይሄንን በሚሰሙበት ጊዜ ከፍተኛ ፍርሃትና ጭንቀት የሚያመጣ ጉዳይ ነበር። አስተዋላችሁኝ? ምናልባት አሁንም እኔ ልጅ በነበርኩበት ጊዜ እጅግ አስፈሪ የነበረው ነገር ትዝ ይላችኋል? የኤችአይቪ ጉዳይ ትዝ ይላችኋል አይደል? አንዳንዶቻችሁ ትዝ ይላችኋል? እኔ አንድ የማረሳው ነገር ጸጉሬን ቤት ነበር የምቆረጠው ብዙ ጊዜ። እንደ አጋጣሚ ሆኖ የሚቆርጠኝ ሰው ስላልነበር ጸጉር ቤት ሄጄ ቶንዶሱና መቀሱን አንስተው ወደ ጭንቅላቴ ሲያቀርቡት ይነዝረኝ ነበር። አይዞ እያለ ቆረጠኝና መጨረሻ ከወጣው በኋላ ማታ ሁሉ እንደው እዛ ቶንዶስ ውስጥ ድንገት ቫይረሱ ቢኖርስ አይደል? ምክንያቱም መጨረሻ ላይ ጸጉር ከተቆረጠ በኋላ በአልኮል አይነት ነገር ይጠርጉታል አይደል? እና ትንሽ ያቃጥላል ማለት የተቆረጠ ነገር አለ ማለት ነው፣ ተነካክቷል ማለት ነው። እና ያስፈራ ነበር። እና በዛ ደረጃ እገሌ ምንድነው በምን ምክንያት ነው የሞተው ሲባል ቀሳፊው ነው ይባል ነበር። ትዝ ይላችኋል? ቀሳፊው ነው ይባል ነበር። እና ጧት አንድ ሰሞን ትዝ ይለኛል ለለቅሶ የአንድ ኃላፊነት የተሰጠው ሰው ጥሩምባ ይነፋ ነበራል፣ ሰው እንዲሰበሰብ ወዘተ። በጣም ይሰማ ነበር እኛ ሰፈር አካባቢና ብዙ እኔም በቅርብ ማውቃቸው የሞቱ ወጣቶች ነበሩ። እና በሱ መነጽር ነው ይሄኛውን ማየት ያለብን። እጅግ አስፈሪ የሆነ እዛ ሰው አጠገብ በመሆን የበሽታ ሊተላለፍብኝ ሊጋባብኝ ይችላል የሚለው ስሜት በሰዎች ዘንድ ያሳደረውን ፍርሃት ከግምት ውስጥ አስገብተን አሁን ወደ ሉቃስ ምዕራፍ 5 ስንመለስ ኢየሱስ ከከተሞቹ በአንዱ በነበረበት ጊዜ ይላል። ተመልከቱ፣ ኢየሱስ አሁን ሜዳ ላይ አይደለም፣ ገላጣ ምድረ በዳ ውስጥ አይደለም፣ ከተማ ውስጥ ነው። በዛ ቦታ ላይ ሆኖ በዛ ቦታ በነበረበት ጊዜ አንድ ለምጽ የወረሰው ሰው ይላል። ለምጽ የዳሰሰው፣ ለምጽ የነካው፣ ለምጽ እፍ ያለበት ሰው ሳይሆን ምን ያደረገው ነው የሚለው የወረሰው። ጸሐፊው ማን ነው? ሙያው ምንድን ነው? ሐኪም ነው። ሉቃስ ተወዳጁ ሐኪም ይለዋል ጳውሎስ ቆሎስያስ ላይ ባልሳሳት፣ ሐኪም። ስለዚህ ማርቆስ ሲጽፍ ወይም ማቴዎስ ሲጽፍ ሄዳችሁ ያያችሁ እንደሆነ ለምጽ የወረሰው አይሉ። ስለዚህ ሉቃስ ትዝ ይላችሁ እንደሆነ ምዕራፍ 1 ላይ የሆኑትን ነገሮች በጌታ ኢየሱስ ክርስቶስ አካባቢ የተፈጠሩትን ክስተቶች፣ ታሪኮች ካጣራው በኋላ ይላል፣ ከብዙ ምስክሮች ካጣራው በኋላ በሽታን አስመልክቶ በጥንቃቄ የሚተነትነው ሉቃስ ነው ሁሉ ጊዜ። ስለዚህ የማጣራቱም ስራ ላይ ሲጠይቅ በሽታው እንዴት ነበር፣ ምንድን ያያችሁት ብሎ በሐኪም በሙያው እሳቤ ነው ሲጠይቅ የነበረው ማለት ነው። እያስተዋላችሁ ነው? ስለዚህ አሁን ይሄ ሰው በለምጽ የተወረሰ ሰው ነበር። ያ ማለት በስጋ ደዌ የተወረሰ ሰው ነበር። የስጋ ደዌ ይመስለኛል። የዘመናት ምኞትን ያያችሁ እንደሆነ ምንም አሻሚም አይደለም። የስጋ ደዌ የወረሰው ሰው ነበር። በነገራችን ላይ የስሜት ሙቀትን፣ ንክኪን ወዘተ እምቢ ስለሚል ቆዳቸው ከሰልም ላይ ሄዱ እንደሆነ ሚስማርም የረገጡ እንደሆነ ምን ላይ እንደቆሙ ማያውቁም። ቆዳቸው ይቀደድና ሌላ ደግሞ ተለጣፊ በሽታ ደግሞ ይገባል እና ለሌላ በሽታም ይዳረጋቸዋል። ከዛ የተነሳ ጠረናቸውም ጥሩ አልነበረም። ቅድም ያነሳሁት አይመስለኝም። ሄዶ በሽታው ብያለሁ፣ ድምፅም ይቀይራል። የድምፁ ለውጥ ደግሞ በጥንትም ጊዜ ሮማውያኑ መቼም አንዳንዶቹ አገላለጻቸው ለየት ያለ ነው። አንዱ ምን ይላል? የሚያወጡት ድምፅ የውሻ ጩኸት ይመስላል ይላል።
እኔ አጋጥሞኛል። አስፈሪ ያው ህፃናት ነበሩ። የአለርት ግቢ ሆስፒታል ትዝ ይላችኋል? እዛ ከአንድ ወዳጄ ጋር ሳይክል ላይ ሆነን ስንዞር አንድ 6 የሚሆኑ ትንንሽ ልጆች እየጮሁ ወደኛ ሲመጡ ትዝ ይለኛል። ቅንድብ የሌላቸው አፍንጫቸውም አካባቢ አለ። ከዛ ደግሞ ድምጻቸው በተለይ በጣም አስፈሪ ነበር። ድምፅን ደግሞ ከዛ የበለጠ አልፎ እስከ ድምፅ ጠፍቶ ሰው ልክ እንደሚያንሾካሾክ አይነት ወደዛም ደረጃ የማውረድ ባህሪ ነበረው። ለማንኛውም ይሄ ለምጽ የወረሰው ሰው ይሄ በስጋ ደዌ የተወረሰው ሰው ወደ ኢየሱስ መጣ ይላል። ኢየሱስ የነበረባቸው አካባቢዎች ሰው ያልነበረባቸው ቦታዎች አልነበሩም። ክርስቶስ አለ የሚለው ነገር ብዙ ሰው አብሮት አለ ማለት ነው አይደለም? እሱ ይቅርና እንደውም ትንሽ እረፍት ፍለጋ ወደ ሌላ ቦታ ሲሄድ አሁንም ተሰብስበው መጥተው ያስጨንቁት ነበር። ስለዚህ ጌታ ኢየሱስ ክርስቶስ እንደውም ከፍ ብላችሁ ስታዩት የማስተማር ስራውን የጀመረበት ጊዜ ነበር። ስለዚህ ክርስቶስ አሁን እያስተማረ ነው ማለት ነው። በዚህ ከተማ ውስጥ እያስተማረ ባለበት ጊዜ በማስተማሩ ሂደት ላይ ሰዎች ፈውስ የሚያስፈልጋቸውን የታመሙ ሰዎች፣ የተለያየ ህመምና ደዌ ያለባቸውን ሰዎች ያመጡ ነበር ወደ ክርስቶስ ኢየሱስ አይደለም? እና እነዛንም እየፈወሰ ነበር የሚያስተምረው። ይሄ ሰው እነዚህን ሰዎች አለመፍራቱ ሊገርመን ይገባል። ምክንያቱም አሁን ኦሪትን እየተላለፈ ነው። ራስህን ለይተህ ራስህን አግልለህ ትንፋሽህ እንኳን ሰዎች ጋር እንዳይደርስ የተባለው ሰው አሁን ወደ ኢየሱስ እየመጣ ነው። እንዴት ነው ወደ ኢየሱስ ሊመጣ የቻለው? ድፍረትስ የሰጠው ነገር ምንድን ነው? ምክንያቱም ካልተሳካለት፣ ይሄ ነገር ካልተሳካለት የዚህ ሰውዬ መጨረሻ ጥሩ ሊሆን አይችልም። ይሁዲዎች በጣም ጠንቃቃ ናቸው። አንድ ሰው መስመሩን አልፎ ከሄደ ምን ሊያጋጥመው እንደሚችል ምሳሌ ለመስጠት ያህል ቀለል ያለ ምሳሌ እንደውም በሐዋርያት ሥራ ላይ ትዝ ይላችኋል። ጳውሎስ ወደ ኢየሩሳሌም በተመለሰ ጊዜ ሊያጠፉት የነበረው ምንን ምክንያት አድርገው ነው? ይሄ ሰው ግሪኮችን ይዞ ወደ ቤተ መቅደሱ ገባ ተብሏል ነበር። ከዛ በኋላ ምን አደረጉ ይላል? ቤተ መቅደሱን ዘጉት ይላል። ከዘጉት በኋላ ተሰብስበው ይደበድቡት ጀመር። ቤተ መቅደሱም ዙሪያ የተለጠፈ ምልክት ነበር። የአሕዛብ አደባባይ የሚባል ነበር። አሕዛብ ያንን አደባባይ ተሻግረው ወደ ይሁዲዎቹ አደባባይ መግባት አይችሉም ነበር። የተለጠፈ ማስታወቂያ ነበር። በግሪክ ባልሳሳት በላቲንም ምን ይላል? ከዚህ አጥር አልፎ የሚሄድ ማንኛውም አሕዛብ የሆነ ሰው ይወገራል ይላል፣ ይሞታል ይላል። አይሁዶቹ በጣም ጠንቃቆች ነበሩ በዚህ ጉዳይ ላይ፣ ንጹሕንና ንጹሕ ያልሆነውን በመለየት ላይ፣ በተለይ ከባቢሎን ግዞት ከተመለሱ በኋላ ማለት ነው። ስለዚህ ይሄ ሰው ወደ ክርስቶስ እንዲመጣ ያደፋፈረው ነገር ምንድን ነው ብለን እንድንጠይቅ ግድ ይላል። ይህን ታሪክ ብዙ ጊዜ ስናንበው ከንፈራችን መጠን ኢየሱስን ስለ ኢየሱስ ሰምቶ ይሄ ሰው እንደው ሊፈወስ መጣ፣ ተፈወሰ፣ አሜን ብለን እንሄዳለን። ነገር ግን በነበረበት ቦታ ላይ አንደኛ ዜናውን እንዴት አገኘ? ውሎ የሚያድረው ከሌሎች የስጋ ደዌ ካላቸው ሰዎች ጋር ነው። አዋዋሉም ኑሮም ሁሉም እዛ ነው። ነገር ግን የጌታችን የኢየሱስ ክርስቶስ ኃይል በበሽታና በድንበር የሚገታ አለመሆኑ፣ ኃያልነቱ የማዳን ኃይሉ ሞት አፋፍ ላይ ለነበሩት የስጋ ደዌ በሽተኞች ደረሰ። እንዴት እንደደረሰ አላቅም፣ ግን ደረሰ። እግዚአብሔር የተመሰገነ ይሁን። የክርስቶስ የማዳን ስራ ድንበር የለውም፣ ሰው ሰራሽ ድንበር የለውም። ይሄ ዜና እነሱ ጋር በደረሰበት ጊዜ ክርስቶስ ከዚህ ቀደም ለምጻም ሰው መፈወሱን አይነግረንም ወንጌል። ስለዚህ እነዚህ ሰዎች የሰሙት ወሬ ምንድን ነው? ክርስቶስ እንዲህ አይነት ሰው ፈወሰ፣ ክርስቶስ እንደዚህ እጁ ሽባ የሆነ ሰው ፈወሰ፣ እንደዚሁ እጁም ሽባ የሆነ ሌላም ሰው መጥቶ ነበር ተፈወሰ። እንዲህ አይነት ነገሮች ይሰማሉ። ሞት አፋፍ ላይ የነበረች አንዲት ሌላ ሴት እንደዚህ ተፈወሰ። የለምጻም ወይም የስጋ ደዌን ነገር ለመስማት ቢፈልጉም አልሰሙ ይሆናል። ብቻውን የመጣው ለዛ ነው። ከነሱ ውስጥ አንደኛው እኔስ የሚል ጥያቄ አደረበት በውስጡ።
በሽታ በኦሪትም አስተሳሰብ በጥንት በነበሩም ሰዎች አንዳንድ ጊዜ በእኛም ዘንድ የኃጢአት ውጤት ነው ብለን እናምናለን። የኃጢአት ውጤት የሆኑ በሽታዎች አሉ። በእርግጥ አይደለም የኃጢአት ውጤት የሆኑ በሽታዎች አሉ በግልጽ። ሌላው ላይ ግን ጥንቃቄ ማድረግ ያስፈልጋል። ለምሳሌ ዮሐንስ ወንጌል ምዕራፍ 9 ላይ ይሄ ሰው ነው ኃጢአት የሰራ ወይስ እናት አባቱ ናቸው ብለው ኢየሱስን ሲጠይቁት እናስታውሳለን። ኢየሱስ የሰጠው ምላሽ ምንድን ነበር? እሱም አይደለም እናት አባቱም አይደሉም፣ ይሄ የሆነው ለእግዚአብሔር ክብር ነው ብሎ የሰጠው መልስ አለ አይደለም። በሽታ ግን በአጠቃላይ ከስርወ ምክንያቱን መሰረቱን ያየን እንደሆነ ከኤደን ገነት በኋላ የመጣ ጉዳይ እንደመሆኑ መጠን ግለሰቡም ባይሆን እናት አባቱም አያቶቹም ባይሆኑ ዞሮ ዞሮ የኃጢአት ውጤት ነው አይደለም። ከኃጢአት ጋር ቁርኝት አለው። እሱ የማይካድ ቢሆንም በቀጥታ ይሄ ሰው ተጠያቂ ነው ወይ የሚለው ላይ ግን እዛ ላይ መፍረድ አስቸጋሪ ነው የሚሆነው። በጥንቱ ዓለም ግን ለምሳሌ ባቢሎናውያን ይህንን የስጋ ደዌ በሽታ ያለ ጥርጥር ይሄን በሽታ የመጣው ይሄ ሰው ሲን ለተባለችው የጨረቃ አምላክ ስላልታዘዘ ነው። በዚህ ምክንያት ይሄ ግለሰብ እንዲገለል ከዚህ አካባቢ ዞር እንዲል ዞር አድርጉልን፣ ውሰዱልን፣ መንፈሳዊውንም ስጋዊውንም በሽታ ይዞ እዛ ይሙት እንጂ ይሄንን ማህበረሰብ እንዳይበክል የሚል እሳቤ ነበር። በግብፅም ዘንድ እንደዛ ጸያፍ የሆነ ጉዳይ ነበር። ኃጢአትና ከመንፈሳዊ እና ከማህበረሰባዊው ከአማልክ ጋር ያለንን ግንኙነት የሚያቆራረጥና የሚያበላሽ እንደመሆነ መጠን ይሄ ሰው መገለል አለበት የሚል እሳቤ ነበር። በይሁዲዎችም ዘንድ ከዛ የተለየ ሐሳብ አልነበረም። አንድ ሰው እንዲህ አይነት የስጋ ደዌ ተሸካሚ ከሆነ በሽተኛ ከሆነ እንደውም ስም ነበር፣ የእግዚአብሔር ጣት ይባል ነበር። ልክ ቀሳፊው ሲባል በኢትዮጵያ ማን ነው የሚቀስፈው? ቀሳፊው ማን ነው? የፈቀደው እግዚአብሔር ነው። በሽታው የዛ የእግዚአብሔር መቅሰፍት ማሳያ ነው ማለት ነው አይደለም። በተመሳሳይ መንገድ እዚህም ጋር ይሄ ሰው ከኃጢአተኞች ሁሉ ኃጢአተኛ የከፋ ሰው መሆኑ በአፉ መናገር አያስፈልግም። ሰውነቱ እንዳለ እየተናገረ ነው። የስጋ ደዌ በጣም ያገረሸባቸው የወረሳቸው ሰዎች መልካቸው ሁሉ ይቀየራል። ከዚህ የተነሳ ሮማውያን ሲጽፉ የአንበሳ ፊት የሚል ስያሜ ሰጥተውት ነበር። ቆዳው ከመሸብሸቡ የተነሳ ቅንድቦች ከመጥፋታቸው የተነሳ ከዛ ደግሞ አይናችንን የምናራግብበት ሳይታወቀን ነው አይደል የምናደርገው፣ ያው አይናችን እንዳይደርቅ ማለት ነው። ያ ሁሉ ይቆምና እንደፈጠጠ ይቀራል ማለት ነው አይናቸው። እንዲህ አይነቱ ሰው ቆሻሻ ልብስ ለብሶ ፀጉሩ ተንጨባሮ ድምፁ ተበላሽቶ ሽታና ጠረኑ ደስ በማይል መንገድ ጌታ ኢየሱስ ክርስቶስ እያስተማረ በነበረበት ቦታ ጋር ሲመጣ ተመልከቱ። ትልቅ የሆነ አደጋ ሊፈጠር ይችላል። ይሄ ሰው እዛ በቀረበበት ጊዜ ብዙዎች እንዳይደርስ ሊያደረጉት የሞከሩ ይመስለኛል። በድንጋይ ሊያባሩት የሞከሩ ሊኖሩ ይችላሉ። የሰደቡት ሊኖሩ ይችላሉ። ገና ወደ ህዝቡ መጠጋት ሲጀምር እንዲህ አይነት ነገር መቼም ብዙ ሰው ያለበት ቦታ አስቸጋሪ ነው አይደል? ትንሽ ችግር መፈጠር ሲጀምር ሰው መጮህ ይጀምራል፣ መሮጥ ይጀምራል፣ ረብሻ ውርክብ ነገር ይፈጠራል አይደል? በዛ መሃል ጌታ ኢየሱስ ክርስቶስ ምንድነው ብሎ አብሮ ተዋክቦ አልሮጠም። ሰው እሱ የረገጠውን አፈር ላለመርገጥ አንዱ በአንዱ ላይ የቆመ ዞር ሲል መንገድ አበጁለት። ቀጥታ ወደ ጌታ ኢየሱስ ክርስቶስ ቀረበ። ወደ ክርስቶስ ቀርቦ ባየው ጊዜ በፊቱ ተደፋ ይላል። ማርቆስና ማቴዎስ ተንበረከከ ነው የሚሉት። ሉቃስ እንዳልኩት በደንብ ያጣራ ይመስለኛል። በፊቱ ተደፋ። ያለው እድል ይሄና ይሄ ብቻ ነው። ከክርስቶስ ሁለት አይነት ምላሽ ሊያገኝ ይችላል። አንደኛውና ቢያገኘው መቼም የማይደንቀው ምላሽ ምንድን ነው? አንተ ጸያፍና ቆሻሻ ሰው ምን ልሰራ መጣ? ስራዬን ልታበላሽብኝ ነው ብለ ከለምጻሞች ጋር ነው እንትን ንክክ ያለው ልታስብለኝ ነው? በነገራችን ላይ ለምጻም ወይም የስጋ ደዌ ሰው ያለ የነካ አይደለም እዛ ቤት ውስጥ ያደረ ሰው ራሱ እስከ ማታ ድረስ እርኩስ ነው የሚሆነው። ስለዚህ ዞር በል
ቢለው አይደንቀውም ነበር። ነገር ግን አሁን የሚጠብቁት እድሎች 3 ወይም 4 አይደሉም። ወዳለበት ቦታ ቢሄድ የሚያጋጥመው ምንድነው? ሞት ነው። የቀናት ጉዳይ ነው። እዚህም ቢሆን እዚሁ ገሩኝ እንጂ ጌታ ኢየሱስ ክርስቶስ ጋር ሄጄ እድሌን ልሞክር ብሎ ነው የመጣው። ክርስቶስ ያ የተበላሸውን ድምፁን ሲሰማ ጌታ ሆይ ብትፈቅድ እኮ ልታነጻኝ ትችላለህ የሚለው አንዳንድ ሰዎች መዝሙር ሊያደርጉት ይችላሉ። ምን አይነት ድምፅ እንዳለው አስቡ። በዛ ሰቀቀን በሚያመጣው በሚዘገንነው ድምፁ ክርስቶስን ጌታ ሆይ ብትፈቅድ እኮ ልታነጻኝ ትችላለህ ብሎ ለመነው ይላል። ኢየሱስም ምን አረገ? መጀመሪያ እጁን ዘርግቶ ነው የሚለው። እጁን ዘርግቶ እንዲህ በርቀት እንዲህ አይደለም። እጁን ዘርግቶ ዳሰሰው። ከመናገሩ በፊት እጁን ዘርግቶ ዳሰሰው። ይህ ሰው ሚስት ይኖረው ይሆናል፣ በፊት ልጆች ይኖሩት ይሆናል፣ ዘመዶች ይኖሩት ይሆናል። ጤናማ ሰው ከዳሰሰው ዓመታት አልፏል። ለሰው ልጅ ጤና ለህልውናው ከሚያስፈልጉት ነገሮች አንዱ መነካት ነው አይደለም? እናቶች በተለይ ነገር ታውቃላችሁ። ልጆች ከእናቶቻቸው ጋር ካልተነካኩ፣ ቆዳን ካልነካ አእምሯቸው ላይ ስነ ልቦናቸው ላይ የሚመጣ ብዙ አይነት ችግር፣ ሌላም አካላዊ በሽታም ሊመጣ ይችላል። ንክኪ ወሳኝ ነው። ሰው ብቻውን ሊሆን አይገባም አይደል ያለው እግዚአብሔር አይደለም? ጌታችን ኢየሱስ ክርስቶስ እኮ ነው ያንን ነገር ያለው። የሰማችሁኝ ነው? ሰውን ሲፈጥረው ሌላውን ነገር ሁሉ በቃሉ ነው የፈጠረው። ሰውን ሲፈጥረው እየነካ ነው የፈጠረው። እግዚአብሔር ሰውን ከምድር አፈር አበጀው ነው የሚለው። አፈሩን ተነስ እያለው በእጁ እየነካው። ከዛ መጨረሻ ያደረገው ነገር ምንድን ነው? የህይወት እስትንፋስ እፍ አለበት፣ ሳመው ማለት ነው። የሰማችሁኝ ነው? ልጄ ብሎ አያችሁ። ዘፍጥረት ምዕራፍ 5 ላይ የሰው ዘሩ ይሄ ነው ብሎ ከጀመረ በኋላ አዳም በእግዚአብሔር አምሳያ ተፈጠረ ይላል። ከዛ አዳም በአምሳያው ልጅ ወለደ ይላል። ብዙ ጊዜ እኛ ሰው የተጀመረው አዳም ወደ ሴት ሲሄድ ነው ብለን ነው የምናስበው። ነገር ግን እንደዛ አይደለም የሚጀምረው። እግዚአብሔር ነው የሰው አባት፣ እግዚአብሔር ነው። በመልኬ በአምሳያ ያርድ ያለው እንፈራዋለን እሱን ነገር። እውነት መልክ አለው እግዚአብሔር? አምሳያ አለው? ፍልስፍናችንን ትተን ቃሉን ካየነው አዎ ነው መልሱ። እንዳንስተው 2 ጊዜ ነው የሚናገረው። በመልኩ በአምሳያው ይደጋግመዋል። ከዛም ደግሞ በጌታ በኢየሱስ ክርስቶስ ያገኘ ነው የተመለሰልን የልጅነት ማዕረግ። የተመለሰልን ወገኖች አዲስ ጉዳይ አይደለም። እግዚአብሔር ስለኛ ያለው እቅድ ዘላለማዊ ነው። እግዚአብሔር ሰዎችን መውደድ የጀመረው ከወደቁ በኋላ አይደለም። ዓለም ሳይፈጠር የታረደው በግ አይደለም የሚለው። ስለዚህ ሉቃስ ወንጌል ምዕራፍ 3 ላይ ሄደን የሰውን ዘር መቁጠር ሲጀምር ለመጀመሪያ ጊዜ መጽሐፍ ቅዱስ ውስጥ የሰውን ዘር ወደ ኋላ መቁጠር ይጀምራል። ሌሎቹ ላይ ሄዳችሁ ስታዩ ዘፍጥረት ምዕራፍ 5 ላይ ሊሆን ይችላል። አንደኛ ዜና ከምዕራፍ 1 እስከ 6 ሊሆን ይችላል። ብሉይ ላይ ዘር ሲቆጠር ሁል ጊዜ ከላይ ወደ ታች ነው፣ ከመጀመሪያ ወደ መጨረሻ ነው። ለመጀመሪያ ጊዜ መጽሐፍ ቅዱስ ውስጥ ሉቃስ ወንጌል ላይ ወደ ኋላ መቁጠር ይጀምራል። ወደ ኋላ ይሁን እንጂ እያሳየን ያለው ነገር ምንድነው? እዚህ ጋር ጌታ ኢየሱስ ክርስቶስ መድኃኒታችን ፈጣሪያችን ያለው መጨረሻ ላይ የአዳምም ልጅ ነው፣ የአዳምም አባት ነው። ሄዶ ኖህ የላሜክ ልጅ፣ ላሜክ የማቱሳላ ልጅ፣ ማቱሳላ ማነው የሄኖክ ልጅ፣ ሄኖክ የያሬድ ልጅ፣ ያሬድ ማነው የሚለው መሃላኤል ነው። እሺ እንደዛ እያለ ሄድና ኢኖሽ ሴት ይልና ሴት የአዳም ልጅ፣ አዳም የእግዚአብሔር ልጅ። ስለዚህ መጀመሪያውም መጨረሻችንም የታጠረው በእግዚአብሔር ነው። መጀመሪያ አዳምን በእጁ እንደፈጠረው ሁሉ አያችሁ፣ ይህንን ሰው ሌሎች ሰዎች ሲያዩት ሰው አይመስላቸው። ምክንያቱም ከሰው
ተራ ወጥቷል። አፍንጫው የሰው አይደለም፣ አይኑ የሰው አይደለም፣ ትንፋሹ የሰው አይደለም፣ ጸጉሩ የሰው አይደለም። እንቀጥል። ስንት ጣቶች እንዳሉት አናቅም። የእግር ጣቶቹ ስሜት የለውም፣ ድምፁ ደስ አይልም፣ ሰው አይደለም ባጭሩ። ለክርስቶስ ግን ይህ ይላል ዘካርያስ ምዕራፍ 3 ላይ ይህ ከእሳት የተነጠቀ ትንታግ አይደለምን? ያንን እየተቀጣጠለ አመድ ሊሆን ያለውን ትንታጉን አንስቶ የሚጨሰውን ነገር ወደ ሕይወት ዛፍ አስገብቶ ቅርንጫፍ እንዲሆን ያደርገዋል። ከዛ ደግሞ ፍሬ እንዲያፈራ ያደርገዋል። ራሱ ይላል አይደል? እኔ የሕይወት ግንድ ነኝ፣ እናንተ ምንድን ናችሁ? ቅርንጫፎች ናቸው። ሮሜ ላይ ከውጭ ነው የገባችሁት ይላል። ቅርንጫፍ ሆናችሁ ወድቃችሁ ነበር፣ እዛ ተጥላችሁ ቆሽሻችሁ ነበር። እግዚአብሔር ግን ከታላቅ ምሕረቱ የተነሳ አንስቶ መጥቶ አዳቀላችሁ፣ አስገባችሁ። የገባንበት ምክንያት ደግሞ ፍሬያማ ለመሆን ነው። ከእሳት የተነጠቀውን ትንታግ ሰው ወይ ረግጧል ወይ ጥሏል እንጂ ይህ ነገር ቅርንጫፍ ይሆናል ፍሬ ያፈራል ብሎ አያስብም። ካለማን በስተቀር? ካለ እግዚአብሔር በስተቀር። ጌታችን ኢየሱስ ክርስቶስ ይህንን ግለሰብ ሲያየው ትዝ ያለው ነገር ምንድን ነው? አዳምን ሲፈጥር ትዝ ያለው አዳምን ሲፈጥር ልክ እናትና አባቶች ያሳደጋችሁት ልጅ ብዙ ነገር ብዙ ንዋይ ብዙ ጊዜ ብዙ ጸሎት ያፈሰሳችሁበት ልጅ ሄዶ ጭምልቅልቅልቅ ብሎ በሰው ዘንድ በጋዜጣዎቹ ላይ የተለያየ ነገር ስለሱ ቢጻፍ ለእናንተ ሌላ ትርጉም አለው አይደለም እንዴ? ይሄ ልጅ እኮ የሚለው ነገር ታሪኩን ስለምታውቁ ማለት ነው። ከዛ ደግሞ ተስፋ የሚቆርጥ ወላጅ አለ። ግን መጨረሻ ተስፋ የሚቆርጠው ወላጅ ነው። የእግዚአብሔር ከዛ ይልቃል። ይሄንን ሰው የፈጠርኩበት ምክንያት እኔን እንዲመስል ነው። እኔን እንዲመስል ነው። የሰማችሁኝ ነው? እኔን እንዲመስል ማለት የኔ አሽከር እንዲሆን ሳይሆን ራዕይ ዮሐንስ ምዕራፍ 3 ቁጥር 21 ላይ እንደሚለው እኔ ድል ነስቼ ከአባቴ ጋር በዙፋኑ እንደተቀመጥኩ ድል ለሚነሳ ሁሉ ከኔ ጋር በዙፋኔ አብሮኝ ይቀመጣል ነው የሚለው። ከኔ ጋር እንዲነግስ ነው የሚለው። እየሰማችሁ ነው? ከክርስቶስ ጋር ወራሾች ነን ይላል ሐዋርያው ጳውሎስ። ከክርስቶስ ጋር ወራሾች ነን። እነማን? እኛ። ሰው ማለት እኮ የሰው ልጅ ማለት እንደው ሰውና እግዚአብሔር ሐሳባችን ሰማይና ምድር የሰማይና ምድር ያህል የተራራቀ ነው። የሰው ልጅ እግዚአብሔርን አይወድም፣ እግዚአብሔርን አያምንም። እኔ ክርስቲያን ይሁን አይሁን እሱ ጉዳይ አይደለም። የሰው ልጅ በጥልቅ ካየነው እግዚአብሔርን አያምንም። በተደጋጋሚ ይታያል የመጽሐፍ ቅዱስ ላይ አይደለም። አብርሃም ችግር ነበረበት፣ እግዚአብሔር ነው አክሞ ያዳነው እስከ መጨረሻው ድረስ። ይስሐቅ ችግር ነበረበት፣ ያዕቆብ ችግር ነበረት። ሙሴን ወደ ግብፅ ሂድ ሲለው እሺ ሄዳለሁ ነው ያለው። መናገር አልችልም፣ ምክንያት መፍጠር። ችግሩ ምንድን ነው? አለማመን ነው ልብ ውስጥ ያለው ነገር። ሙሴ እንኳን ኃያሉ ትልቁ ሰው ማለት ነው አይደለም። ዘካርያስን ሉቃስ ወንጌል ምዕራፍ 1 ላይ ዘካርያስና ሚስቱ በእግዚአብሔር ፊት ምን ፍጹማን ነበሩ ይላል አይደለም። ሄዶ ዕጣን ሲያጨስ ቤተ መቅደስ ውስጥ ገብቶ ከመሰዊያው በስተቀኝ በኩል ኃያሉ መልአክ ገብርኤል ቆመ ይላል እና ምን አለው? አንተና ሚስት ልጅ ትጸንሳለች ትወልዳለች ብሎ ብዙ ተነተነለት። ልጁ በእግዚአብሔር በአምላኩ ፊት ኃያል ይሆናል ወዘተ እያለ ሲናገር ዘካርያስ ምን አለ? እኛ እኮ እንደ አይታይ እንደሆን ሸምግለናል፣ ሰማይ እንደው ያላስተዋለው ነገር እንደሆን። የሰው ልጅ እግዚአብሔርን ማመን እግዚአብሔርን መቀበል ይከብደዋል። በእምነትም ውስጥ ሆኖ ይከብደዋል። እኛን ነው እግዚአብሔር የሚወደን። ዲያብሎስን የሚያመልክ በኋላ አድቬንቲስት የሆነ ታውቁት ይሆናል ታሪኩን። ሮጀር ሞርኖ የሚባል ሰው ነበር እና ምን ይላል? የሰይጣንና መላእክቱ በጣም ረቂቅ ናቸው አይደል? ያው አእምሯቸው፣ ስራቸው ሁሉ በዓለም የምናየው ነውና
ለሰው ልጅ ከፍተኛ ንቀት ነው ያላቸው ይላል። ለሰው ልጅ ከፍተኛ ንቀት ነው ያላቸው። ሰውን ያው ሰው ከነሱ አንጻር ደደብ ነው፣ አይገባውም። ያንኑ ስህተት በትንሽ ነገር ይታለላል አይደል? ሰማይን በምስር ወጥ የሚለውጥ ሰው ነው። ያስቃቸዋል፣ ከዛ ደግሞ ያበሳጫቸዋል። እግዚአብሔር እንዴት ነው እነዚህን የሚወደው የሚለው ነገር ይረብሻቸዋል ይላል። የዘመናት ምኞትም ላይ አለ። ጌታ ኢየሱስ ክርስቶስ ሰው ሆኖ ወደዚህ ምድር ሲመጣ በቤተልሔም ሲወለድ ዲያብሎስ ደነቀው፣ ጨነቀው ይላል። እንዴት ነው እግዚአብሔርን እኮ ያውቃል። እንዴት ነው እነዚህን እንዴት ነው ሊወድ የሚችለው? እኔና እናንተን ማለት ነው። የኃጢአት መጫወቻ የሆነውን አመድና አፈር የሆነውን እግዚአብሔር እንዴት እንደሚወደን ይሄ የገባን ጊዜ ብዙ ችግሮቻችን ይፈታሉ። እጅግ በጣም ብዙ ችግሮቻችን ይፈታሉ። ይሄ ግልጽ የሆነልን ጊዜ ያ ለምጻም ሰውዬ በልብ ውስጥ የበራው ብርሃን በመንፈስ ቅዱስ እገዛ ነው። እነዛን ሰዎች እነዛን ሸባዎች ያዳነው ኢየሱስ ምናልባት እኔን ሊያድነኝ ይችላል እድሌን ልይ ብሎ ወደዛ ከተማ ሳይፈራ ልወገር እችላለሁ የሚለው ነገር ብቻውን የመጣው ጓደኞች እኮ አሉት። ልትሄድ ነው ወሰንክ? እሺ እናንተስ? አንተን አይተን አንተን ከቀበርን በኋላ ብቻውን መጣ። ጌታ ኢየሱስ ክርስቶስን ተስፋ አድርጎ ብቻውን መጣ። እንዳልነው ኢየሱስ መጀመሪያ ከመናገሩ በፊት ዳሰሰው ይላል፣ ነካው ይላል። ማንም ሰው ነክቶት የማያውቀው ማንም ጤናማ ሰው ነክቶት የማያውቀው ለምን? በፍርሃት ምክንያት። ምክንያቱም ጤናማው ሰው ሲነካው በሽታ ነው የሚተላለፈው። ጌታችን ኢየሱስ ክርስቶስ ሲነካው ግን ከበሽታና ከኃጢአት ከርኩሰት በላይ የሆነው ጽድቁና ኃይሉ የፈውስና የህይወት የማዳን ስራው ከክርስቶስ ወደሱ ተላለፈ። እየሰማችሁኝ ነው? እሺ፣ ሁለት አይነት ቧንቧዎች ቢኖሩ ጎማ ብንገጥም ሁለቱም ላይ የአንደኛው የውሃ ግፊት መጠነኛ ቢሆን ውሃው መጀመሪያ ወደዚህ ነው የሚወጣው። ሁለቱን ቧንቧዎች ጋር ጎማውን ካገናኘን ግን ግፊቱ የሚጨምረው ጋር ነው አይደል? የጎማው መልስም የሆነው ማለት ፍላጎቱ ወደዛ ነው አይደል የሚያደላው። የክርስቶስ የማዳን ኃይል ከማንኛውም የኃጢአት ቀውስ ይበልጣል። የኦሪትንም ህግ የሰጠው እሱ ነበር። አትንኩ፣ ከነዚህ ከበሽታው ጋር አትነካኩ፣ ከኃጢአት ጋር አትነካኩ ያለው እሱ ነው። ነገር ግን እሱ መንካት ይችላል። ብዙ ጊዜ የውስጣችንን ደዌ የስጋ ደዌ የኃጢአት ምሳሌ ስለሆነ ማለት ነው። የውስጣችንን ደዌ ለሰው ማውራት እንፈልጋለን ወይም መተንፈስ እንፈልጋለን። ለሰዎች ሄደን ስንናገር ግን ሰዎችን እንበክላለን። ታውቃላችሁ ይሄን? የሰራነውን ወንጀል የሰራነውን ክፋትና ኃጢአት ለሰዎች ስንናገር አረረረ እንደው ጸሎት እናርግ ብሎ ሊለይ ይችላል ያ ሰው። በክፉ ቀን ግን ባልጸለየበት ቀን ላይ ደግሞ ያ ሰው የሚያስበው ነገር ምንድነው? እገሌ ያንን ሰርቶ ከኖረ እኔም ማድረግ እችላለሁ ወደሚለው ነገር ነው የሚያለው። ለዛ ነው ለሰው ኃጢአት መናገር ልክ ያለው ነው። የኃጢአትን ጦስ እና የኃጢአትን ደዌ መሸከም የሚችለው አንድ ብቻ እንደሆነ ዮሐንስ መጥምቁ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ተናግሯል። የዓለምን ኃጢአት የሚወስድ ነው አይደል የሚለው። የዓለምን ኃጢአት መሸከም የሚችለው የእግዚአብሔር ምን በግ ነውር የሌለበት ኢሳይያስ ምዕራፍ 53 ላይ እንደሚለው ማለት ነው። የዓለምን የኔና የናንተን ኃጢአት መሸከም የሚችለው ተነክቶ በዛ የማይቀሰፈው ወደኛ ህይወትን ማስተላለፍ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይሄ ሰው ክርስቶስ ከመናገሩ በፊት ገና ሲነካው ምን አይነት ስሜት እንደተሰማው አስቡ። ማንም ሰው ነክቶት አያውቅም። ቢነኩትም እኮ ለነገሩ ቆዳው ላይ ብዙ ስሜት የለም። አሁን ግን ኢየሱስ ሲነካው ያ ሁሉ እምቢ ያለው ቆዳ ደርቆ ሳስቶ ተፋፍቆ አመድ የሆነው ቆዳ የህፃን ቆዳ ሆነ። ሲነካው የኢየሱስ ክርስቶስ ሙቅ እጅ ተሰማው ላዩ ላይ። ክርስቶስ ከዛ ቀጥሎ ምን አለው? ከዳሰሰው በኋላ እፈቅዳለሁ፣ ነፃ። ወዲያውም ለምጹ ጠፋለት። በዛ ቦታ በኖርኩ
ያ ይሄ ሰው በሽታ ይዞብን መጣ፣ ልጆቻችንና እኛን ምን ሊያደርገን ነው? ዛሬ ስብከት ልንሰማ መተን ጌታ ኢየሱስ ክርስቶስን ፈልገን መተን ዛሬ ይሄ ሰውዬ ተንፍሶብን እንደው የት ልንገባ ነው ያሉ ሰዎች በአይናቸው ያዩትን እኔ ባይ ደስ ይለኛል። ያ አስፈሪ የነበረው ፊቱ፣ ተሸብሽቦ የነበረው ቆዳው፣ ጠፍቶ የነበረው አፍንጫው፣ ፈጦ የነበረው አይኑ፣ ሲናገር እንደዛ ዘግናኝና የሚሰቀጥጠው ድምፁ እንዴት በአንድ ጊዜ ተቀየረ? ምክንያቱም ጸጥ ያለ አይመስለኝም። ከዛ በኋላ ብድግ ብሎ እግዚአብሔርን ያመሰገነ ይመስለኛል። ድምፁ ሲቀየር፣ ሁለመናው ሲቀየር ማየት እፈቅዳለሁ፣ ንጻ ስላለው ኢየሱስ። ዛሬ የምንኖረው የስጋ ደዌ፣ መንፈሳዊ የስጋ ደዌ ባየለበት ዘመን ውስጥ የስጋ ደዌ ቅድም እንዳልነው በቆዳ ላይ ያለውን ስሜት፣ የንክኪውን ስሜት የሚያጠፋ ነው። የኃጢአትን ባህሪ እንደዛ ነው። ቀስ ብሎ ይገባና መጀመሪያ ጥንት የምንጸየፈውን ነገር እንዳንፈራው፣ እንዳንጸየፈው በፊት ገና ትንሽ ጠቅ ሲያደርገን የሚያስጮህን ነገር አሁን ወስፌውም ሚስማሩም 10 ቁጥርም ይሁን 12 ቁጥር ሲወጋን እየደማ እያየን ምንም እንዳንል፣ ሲመግል ሲያዥ አስቀያሚም ሲሆን ያለ ነው ብለን እንድንቀበል የሚያረግ ኃጢአት አለ ህይወታችን ውስጥ። ይቺ ዓለም በተለይ አሁን ያለችበት ሁኔታ በከፍተኛ ድንዛዜ ውስጥ ስለሆነ ጌታ ኢየሱስ ክርስቶስ ሲመጣ እንዴት ነው የሚሆነው የሚለውን ራሱ ክርስቶስ ሲናገር ምን ይላል? እንደ ምንድን ነው መጣው ይላል? እንደ ሌባ። አስደንጋጭ የሚሆነው ድንገተኛ የሚሆነው ድንዛዜ ስላለ ነው። የሚያደነዝዘው ነገር ኃጢአት ነው። ቅዱሳን ወገኖች፣ የሚያደነዝዘው ነገር ኃጢአት ነው። ከሁሉ በላይ በዚህ ዘመን ነቅተን በኃጢአት ጉዳይ ላይ መሰልጠን አለብን። የኃጢአት መፍትሄ አለ። ለእግዚአብሔር ሕዝብ የተከፈተ ምንጭ እንዳለ ዘካርያስ ምዕራፍ 13 ይናገራል። እግዚአብሔር ሲያነጻና ሲያጥብ እንከን እና ቆሻሻ እድፍ እንዲኖረን ትንሽ የቀረ ነገር እንዲኖር አድርጎ ሳይሆን ሙሉ በሙሉ ንጹህ አድርጎ ነው የሚለቀን። እፈቅዳለሁ ምን ሆን ንጻ። በዚህ ቀን ለኛም ጌታችን እየተናገረ ያለው ነገር በሕይወታችን ሳንክሳር ሆነው እንቅፋት ሆነው መንፈሳዊ ስሜት እንዳይሰማን እግዚአብሔርን እንዳንፈልግ ያነቁንን ነገሮች ወደሱ እንድናመጣ ነው። አንድ እማቀው የቅርብ ወዳጅ አለኝ። በወላጆቹ ምክንያት ወላጆቹ የሌላ እምነት ተከታዮች ስለሆኑ አድቬንቲስት መሆኑ እንዲታወቅ አይፈልግም። ከሚስቱና ከልጆቹ ጋር አድቬንቲስት ነው፣ እነሱ ሲመጡ ግን አይደለም። እና በአንድ ወቅት ብዙ ክፋት ከሚሰሩ ሰዎች እንዳጋጣሚ በስራ ቦታ ተገናኝተው ስለ ክፋታቸው ሲያወሩ እንዲህ ያሉኝ ብሎ ነገረኝ። ከዛ ሰማሁትና እንዴ ታዲያ አንተ ለምን ስለ ክርስቶስ ለምን አልተናገርክም አልኩት። አሰበና ያልተናገርኩትማ አሁን ተደብቄ ስለምኖር ከወላጆቼ መንፈሳዊ ማንነቴ ተኮላሽቷል አለ። ማረግ እንዳለብኝ አውቃለሁ፣ ግን አቅሙ የለኝም፣ አልችልም። እግዚአብሔር ታዘዙ ሲለን፣ አርጉ ሲለን፣ አታድርጉ ሲለን እሺ ማንል ከሆነ አቅም እያጣን ነው የምንሄደው፣ እየታሰርን ነው የምንሄደው። ልክ ይሄ የስጋ ደዌው በሽታ መጨረሻው ራስን ማጥፋት እንደሆነ፣ የራሱን አጥንት ማበላሸት እንደሆነ፣ ስነ ልቦናችን፣ አእምሯችን፣ ሁለመናችን ከውስጥ መበላሸት ይጀምራል፣ መቦርቦር ይጀምራል።
እንደዛም ሆኖ ግን ተስፋ አለ፣ ሁሌም ተስፋ አለ። ጌታ ኢየሱስ ክርስቶስ ወዳለበት ቦታ ብንሄድ ሰዎች ምን ይሉኛል የሚለውን ትተን ማለት ነው። ይሄ ሰው ኢትዮጵያዊ አለመሆኑ ግልጽ ነው አይደል? ይሉኝታ የለውም። ለምጻሙ ሰውዬ አይደል? ምን ይሉኛል መንገድ ላይ እንደ ስንቱን ሰው እንዲያርግ ያራ ይቅርብኝ እንደ እነሱን እንደዚህ አላለም። በዛ ደረጃ የባህልን አጥሮች በሚሰበር ደረጃ ክርስቶስን መፈለግ አለበት። ማንኛውንም አይነት አጥር አይቻልም፣ አይገባም፣ ማለፍ አይቻልም፣ ክርስቶስ እዛ ጋ ነው አንተ እዚህ ጋ ነህ የሚለውን ነገር ሁሉ ሰንጥቆ የሚሄድ እምነት ያስፈልጋል። እደህያለሁ፣ እጠፋለሁ፣ ሰዎች እንዲህ ይሉኛል፣ ያንን ሁሉ ሰንጥቆ የሚያልፍ እምነት ያስፈልጋል። ለምን? ብድራቱ ትልቅ ነው። እዚህ ጋር ሆነን ከሚጠብቀን ሞት ከሚጠብቀን ጥፋት እዛ ጋር ያለው ነፃነት ይሻላል። ክርስቶስ ሲነካን ይሻላል። እሱ ነክቶ እፈቅዳለሁ ንጻ ብሎ ከሚናገረንና ከዛ በኋላ የሚመጣው ህይወት በእጅጉ ይሻላል። ወገኖች በክርስቶስ ስም የምለምናችሁ ዛሬ ራሴንም አካትቼ ንስሐ እንግባ። ኃጢአቶቻችንን እንወቅ፣ በሽታችንን እንወቅ። ምን አይነት ድንዛዜ ወደ ህይወታችን እንዳመጣ እንመርምር። እንደዛው ከነቡቱቷችን ከተንጨባረረው ጸጉራችን ከተበላሸው ፊታችንና ከሚዘገንነው ድምጻችን ጋር ወደ ኢየሱስ እንሂድ። ወደ ኢየሱስ ሄደን እንደዚህ ሰው በፊቱ እንደፋ። ያለኝ እድል ይሄ ነው ብለን ከሄድን ጌታ ኢየሱስ ክርስቶስ አይተወንም። የነካን የዳሰሰን ጊዜ ህይወታችንን በቅድስና መምራት እንጀምራለን። ለውጥ ይመጣል። ስሜቶቻችን ይታደሳሉ። አዲስ ሰው ሆነን የምስጋናና የንጽህና ህይወት መኖር እንጀምራለን። እግዚአብሔር ይባርካችሁ። እግዚአብሔር ስለዚህ እግዚአብሔር ይመስገን ስለመጣልን ቃል ተነስተን ሳትነካኝ አልውጣ ከዚህ የሚለውን መዝሙር ዘምረን እንለያያለን። ጸሎት አድርገን አው እዚህ ጋር አለ ልላክላችሁ። እሺ ደርሷል አይደል? በደንብ የምትችሉት እንድትዘምሩት ጠይቃለሁ። ሳትነካኝ አልውጣ ከዚህ ቤት፣ ሳትነካኝ አልውጣ ከዚህ ቤት፣ ይፈውስ ይዳሰኝ እጅህ፣ ይፈውስ ይዳሰኝ እጅህን፣ ይፈውስ ይዳሰኝ እጅህን፣ ይፈውስ ይዳሰኝ እጅህ። ሳትነካኝ አልውጣ ከዚህ፣
ሳትነካኝ አልውጣ ከዚህ ቤት ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ነው የሚያጸናኝ የሚያጽናናኝ ነው ከስብራቴ ሚጠግነኝ ነው የሚያብስልኝ የልቤን እንባ ነው ደስታ የሚሰጠኝ ቤት ስገባ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ላይ ሳይሆን ልቤን የሚነካው ጢሻውን ውስጠቴን በፍቅር ሚያንኳኳ ሚነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ እጅህ የኔ ወዳጅ እጅህ የኔ ወዳጅ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ ይፈውስ ይዳሰኝ እጅህ። እንጸልይ። እግዚአብሔር ሆይ በመካከላችን ስለነበርክ በሚገባን ቋንቋ ስለተናገርከን እግዚአብሔር አምላክ ሆይ በመገኘትህ ደስ ስላሰኘህን እጅግ አድርገን እናመሰግንሃለን። አባት ሆይ ዛሬ ቀን ይህ ቃል ስታመጣው በምክንያት ነው። ስለዚህ እግዚአብሔር አምላክ ሆይ በዚህ ቃል ምክንያት ፈውስ ለእያንዳንዳችን እንዲሆነን እንጸልያለሁ። ንስሐ እንዲሆነን፣ መለወጥ እንዲሆነን፣ ድል ማድረግ እንዲሆነን እንጸልያለን። ያገለገለን ወንድማችንን በጌታ በኢየሱስ ክርስቶስ ስም አንተ ባርከው። ከዚህ በላይ የቃልህን መገለጥ አንተ ስጠው። ዘመኑን ሁሉ ለበረከትህ አድርገው። ክብርም ምስጋናም ውዳሴም ላንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይባርክ። እስቲ በሩት አንዴ ድገሙልን ለመጨረሻ ጊዜ። እግዚአብሔር ይባርክ። ሳትነካ እኮ አልወጣ ከዚህ ሳትነካ
ጨለማን
ዛሬ ደስታን ሳይሳካ ቀረ እንዲሁ በከንቱ በወሬ ለእኛም ደረሰ ይህ የሕይወት ቃል ቀምሰነው እኛም አይተናል እንዳይከበር እንዳይሸሸግ ምስክሮቹ ሆነናል ሰማዩ ያልፋል ምድርና በውስጧ ያለ ሁሉ ይጠፋል ሰማዩ ያልፋል ምድርና በውስጧ ያለ ሁሉ ይጠፋል ሳሩ ይደርቃል አበባው ይረግፋል የመንግሥት ወንጌል ለዘላለም ይኖራል የመንግሥት ወንጌል ለዘላለም ይኖራል የእውነት ወንጌል ለዘላለም ይኖራል የእግዚአብሔር ቃል ለሁሌም ጸንቶ ይኖራል ተሸካሚዎች ሰብስበው በእሳት አቃጠሉ በጭካኔያቸው አመዳቸው ባህር ላይ ወስደው በተኑ ቃሉ መዝሙት ውሃውን የጠጡ አምነው በእውነት ወንጌል ኖሩ ጌታ ረድቷቸው በጨለማ ውስጥ ወንጌልን ዳግመኛ ዘሩ ሰማዩ ያልፋል ምድርና በውስጧ ያለ ሁሉ ይጠፋል ሰማዩ ያልፋል ምድርና በውስጧ ያለ ሁሉ ይጠፋል ሳሩ ይደርቃል አበባው ይረግፋል የመንግሥት ወንጌል ለዘላለም ይኖራል የመንግሥት ወንጌል ለዘላለም ይኖራል የእውነት ወንጌል ለዘላለም ይኖራል የእግዚአብሔር ቃል ለሁሌም ጸንቶ ይኖራል የእግዚአብሔር ቃል በዘመናችን አሁንም ጸንቶ ይኖራል ለድሃ አደጎች ለደካሞች ለሁሉም ብርሃን ይሆናል የቃሉን እሳት ሊቋቋምና ሊያጠፋ ከቶ ማን ይችላል ለማጥፋት ብለው ብዙ ሲጥሩ ከቀድሞዎች ይብሳል ሰማዩ ያልፋል ምድርና በውስጧ ያለ ሁሉ ይጠፋል ሰማዩ ያልፋል ምድርና በውስጧ ያለ ሁሉ ይጠፋል ሳሩ ይደርቃል አበባው ይረግፋል የመንግሥት ወንጌል ለዘላለም ይኖራል የመንግሥት ወንጌል ለዘላለም ይኖራል የእውነት ወንጌል ለዘላለም ይኖራል የእግዚአብሔር ቃል ለሁሌም ጸንቶ ይኖራል
1 week ደስ ይላል ጥያቄ ካሚኮ ኖ ኮዬ በኢየሱስ ስም No, it's like በጣም የሚያስጠላው ሳይኒክ ሰሹ I don't know like አንቺን እንትን ካምቺን አልጋፋም ብዬ ነው እንጂ በቃ ልሄድ ነው No way እንግዲህ ሲደብረኝ እየደወልኩ እጠብቅሻለሁ ሰላም የብቸኝነት ኑሮ ሲደብረኝ እጠብቅሻለሁ like 2 My mom would go crazy if I don't. Then you're gonna drive 4 hours? I ain't driving, I'll take a bus. I don't have a car. Isn't it longer? No, same time. 4 hours? 5. Yeah, break which is ጨምሩ yeah. Maybe longer. Yeah, the next chapter እንጀምር እንጂ. Next chapter of life እንጀምር ብለን ይጸጉ ግን በስራ ያወጣ በጣም ቆንጆ ነው እንዴት ላማረብሽ yeah it's my first time how much to like to pay 160 down it's good it's really 160 so አንቺ ቢቀንሽ ይችላል 160 ግን እንደኔ ነው መስዋዕት አቃኛ ስለሆነችና 160 Oh, so it's good by the way, like African, Black American, or African. Are ኢትዮጵያ ጋር ይጀምራ? Really? እነሱ ጋር በሰራማ ገንዘብ ያልቃል እንዴ? No, ኢትዮጵያኖች ራሱ ውድ ናቸው እንጂ እኔ 180 ምናምን ነገር. Any other salon, I would pay about like ለዚህ $180. 180 Yeah. ወይም እኔ እንደዛ ነበር ነው የምሰራው አበሻ ቤት. ሀበሻ see 180 የሚያስከፍልሽ ሀበሻ ነው. It's good. Like the US one, Yeah. they cost like Yeah, here. yeah. They only pay like $250. Yeah. Exactly. They're so that's how usually is I'm not paid queen catching ከተሰራ they make me pay And like there was a one time the first time I paid 280 180 ከፍያለሁ በጣም ከዛ አይመለስም ቀጭን ራስ የሚያሳምም የሚከብድ it was like it was not worth it እንዲህ በነፃ እሱ ሽሩባ አቀም ቤት በነፃ እኔ ልጀምርኩና ጸጉር ገዛሁና ወይ አልችልም እኔ ራሴ ጸጉር ገዛሁና ከዚህ ታርቸው ቆቃለሁ ወይ አልችልም ጸጉር ገዛሁና I started it ብለው ሊለቀም ነው በጣም ነው የሚያመኝ እንደዚህ ጄ ቤት ነበር ነው እጁን አይደለም